ሰላም እንዴት አደራችሁ? ዛሬ በአዲስ ቪዲዮ ተመልሰናል። ገና ከእንቅልፋችን መነሳታችን ነው። ባይዘዌ ከውጭ የጀመርኩላችሁ ቤቱ ዘብረቅረቅ ስላለ ማታ በጣም አምሽቼ ነበር የተኛት ስሰራ ምናምን ማለት ነው። እና የዛሬ ብሎጋችን የሚሆነው አንድ ወጣት ሰው ወይም ደግሞ አንድ ወጣት የኢትዮጵያ ወጣት የአዲስ አበባ ወጣት ስራ የሌለው በሉት ወይም ደግሞ ዩቲዩበር በሉት የቀን ውሎ ምን ይመስላል የሚለውን አሳያቸዋለሁ። ከመጀመሪያው ማለት ነው። ስፖርት ምናምን የለም። ሰብስክራይብ እያደረጋችሁ ጠብቁኝ። ይመቻችሁ እና የዛሬ ብሎጋችን የሚሆነው ከቤታችን ነው የሚጀምረው። እላችሁ ቤቱ እንዳለ መስቀልቀል ብሏል። ማታ አልተኛውም ነበረ። የተበላበት ምናምን እንዳለ ነው ያለው ማለት ነው። ይህም እንደገረጣ ነው። አሁን የመጀመሪያ ስራችን የሚሆነው ከቤታችን ነው። ከቤታችን እንጀምራለን። እችን ጋር ደቅ እናድርጋት። እኔን የዛሬ የቀን ውሎዬ ካልጋዬ ጀምሮ አሳያችኋለሁ ማለት ነው። እቃው ምናምን ተበላሽቷል፣ እንዳትፈርዱብኝ። የቤቱን ጽዳት ምናምን ብዙ እንዳትፈርዱብኝ። ያው የወንድ ልጅ ቤት ስለሆነ እና ከምን እንጀምራለን? ቤቱን ትንሽ ነካ እናደርጋለን። የሚበላ ነገር ካለ ሰራርተን ወይም በልተን፣ ካልሆነ ከሌለ የሀገር ዘፈን እየዘፈን ከመውጣት ነው። ኦኬ አማን አይደለም ወይ ባላገሩ ናፈቀኝ ደጉ ሰው ገራገሩ። አሁን የመጀመሪያ ስራችን የሚሆነው ቤት ማጽዳት ነው። ቤቱን አያችሁት አይደል? የመጀመሪያ ስራችን የሚሆነው ቤት ማጽዳት ነው። ልብሶቹ ምናምን እናነሳለን። ፒሲው ምናምን ቦርሳ ውስጥ ተከታትታለሁ። ማቀመጥ ያለበት ቦታ ላይ ምናምን አስቀምጣለሁ። የሚሰሩት ነገር ካለ የሚበላ ነገር ምናምን ካለ ያለ አይመስለኝም፣ ግን ላችሁ እንዳለ ቆሽሻል። ማጠብ ራሱ ያስጠላቸው። ሽንኩርት ፍሪጅ ውስጥ ምንም ነገር የለም። እዚህ ጋር በርበሬ፣ ስኳር ነው ያለው። እና በዛ አጋጣሚ አስቤዛ ስፖንሰር ማድረግ የምትፈልጉ አንዳንድ በረከት ገበሬ አይነት ያላችሁ ሰዎች ራሷ በረከት ገበሬዋን ብትሆን ስፖንሰር አድርገን እስኪ ለቁርሳችን ቢያንስ እንቁላል ምናምን እንብላ። ቀለል ያለ ምግብ በላ አድርገን ቶሎ እንድንወጣ ስፖንሰር እንድታደርጊ እንፈልጋለን። እና አሁን የማደርገውን አንድ ባንድ አሳያቸዋለሁ። መጀመሪያ እስኪ ቆይ ትንሽ አልጋዎች ምናምን ላነጣጠፍ፣ ልብሶቹ ምናምን አስተካክልና እዛ ወደ ገደለው እገባለሁ ማለት ነው። ባይዘዌ ስራ የሚጀምረው ከቤታችሁ ነው። ቤታችሁን ታጸዳላችሁ። ከዛ በኋላ ውጭም ደግሞ ያለውን ደግሞ ያላችሁ ትሰራላችሁ ማለት ነው። For DJ Luna, come on. I got my ladies in the house, right? Come on. One time. እንደምታዩት ለባብሰን ጨራርሰናል ምናምን ማለት ነው። አለባብሰን እንዴት ነው የዛሬው አውትፊት ትላላችሁ? እኔ ብዙም ልብስ ላይ ችግር የለብኝም። አያችሁታ ያምራል። ስለዚህ አሁን ወደ ጉዟችን እንሄዳለን ማለት ነው። ቦርሳችንን ይዘን ቦርሳችን ውስጥም ያው ፒሲ ምናምን ስላለ አላማ ካላችሁ ምናልባት እኔን መንገድ ላይ ካያችሁ ሰላም በሉኝ፣ አትዘረፉኝ፣ ሰላም ብቻ በሉኝ። ስለዚህ ፏ ብለናል። አሁን ውድ ለብሰናል፣ ሸክ ብለናል ብሏል። እንግዲህ አሁን ጨርሰናል፣ ወደ ውጭ እንወጣለን ማለት ነው። ደግሞ እዚህ ጋር ትንሽ ቅድም የለበስኳት ልብስ ስላልተመቸችኝ ቀይሬያታለሁ ማለት ነው። እንደምታዩት ፏ ብለናል። ቦርሳችንን ይዘን ወደ ውጭ ላስጋው። ቁርስ የለም ምን የለም። እዛው ውጭ ከተገኘ ውጭ ይበላል። ፏፈሽ እያልን እንትን እንላለን። እቃ ምናምን የረሳ ነው የለም። በራችንን ቆልፈን ምናምን ነው የምንወጣው። ባይዘው
እንደምታዩት ሰፈራችን በጣም ጭቃ በጭቃ ሆኗል እና እየተሰራ ነው። ኮንስትራክሽን ምናምን እየተሰራ ነው አሁን ላይ እና ወደ ታክሲ መያዣው እንሄዳለን ማለት ነው አብረን። በዛው መኪና የለኝም ገና መኪና ለመግዛት ደፋ ቀና እያለን ነው ለዩቲዩባችን ማለት ነው። ስለዚህ አብራችሁ ነው ይመቻችሁ። አንዳንድ ቤት ውስጥ በጣም ቆይታችሁ ቶሎ በል እንጂ አንተ ይሄ ስራዬ ነበር። እሺ በዚህ ብቻዬን አይደለሁም፣ አንድ ፍሬንድ አለች፣ ከሷ ጋር ነው የምንሄደው። የላጤን ነገር ታውቁታላችሁ። ላጤ ስትሆኑ ካልሲ አታጥቡ እና ካልሲ ስለማታጥቡ ያው ካልሲ እየገዛን ነው የምንለብሰው አንዳንድ ላለማጠብ ማለት። አሁን ወዴት ነው የምንሄደው? ቁርስ አጋብዘኝ። ባይዘው ጾም ስለሆነ ነው እንጂ ቁርስ እየበላሁ አሳያችሁ ነው። ስለሌለ ብቻ አይደለም፣ ጾምም ስለሆነ ነው። ሮብና ያው ሮብ ደግሞ ሮብና ዓርብ ባይበላ ይመረጣል ማለት ነው። ዝም ብላችሁ ምግብ ከምትበሉ ባትበሉ ይመረጣል። በነገራችን ላይ የአዲስ አበባ ላይ በጣም ከባዱ ነው። እግረ መንገዱ ምናምን ታክሲ የምትይዙበት ምናምን የሌለ ነው። ባሩ ነው አላ አሁን ከቤቴ ታክሲ የሚይዝበት ፓርት ማለት ነው። ኢማጂን በጣም ወንድሞችን ላሳያችሁ። ያስ ማን ማይ ብራዘር አረና ወደዚህ ወደ መንገዱ አገባም አይዞህ ካሜራ ውስጥ ላለመግባት አስፋልት መሀል ላይ እየወጣ ነው እና ሰዓቱ ሂዷል። ቅድም 3 ሰዓት ላይ ነው ምናምን ተነሳሁ 3 ተኩል። አሁን ከቤት እስከምወጣ 5 ሰዓት ነው። በቃ 4:40 5 ሰዓት ነው። 100 ብር እንዳትቆረጠ መቆረጥ አይቀርም። ይቀመጥ 100 ብር ምን አገባኝ እኮ ያለ ይወጣል። የላኩልህን ብቻ ወጣ አላከልኝም። ውሸት ነው። የራሴን ብር ነው የማወጣው። ባንክ እንሄድና ብር እናወጣለን ማለት ነው። ስንት ብር ነው ይላክ? አሁን ከንግድ ባንክ እየወጣ ነው። በቃ ታክሲ ውስጥ ገብተን እንገናኝ ነው የሚባለው። ሁሉም አይቀርም። አይባልም። ሁሉም አይቀርጽም። ይላችሁ ይሄ ልጅ እየተናደደ ነው። ሁሉም ነገር አይባልም። ሁሉም አይቀርጽም። ባንክን ከሆቴል አልተናገርኩም። እርዱኝ አላልኩኝ። ያወጣሁት ብር አላየሁ እንዴ ሌሎች እኮ እንደውም ሲያወጡ እኔ አሁን 400 ሺህ ብር እንዳወጣሁ መናገር ፈልጋለሁ። አሁን ተበላ በኤቲኤም 400 ሺህ ከታርጎ ውስጥ ገብቼ ነው ያወጣሁት። ከታርጎ አተሞተረኛው ወይኔ ይህን ሰፈር ላወቀ ሰው ባይዘው እሸልመዋለሁ። ይህን ሰፈር ማንም አያውቀውም። ባይዘው እኔ የምኖርበት ሰፈር የምታውቁት ከሆነ ኮሜንት ላይ አስቀምጡ። አዲስ ሰፈር ነው ምንድን ነው የሚባለው? አዲስ አበባ ዙሪያ ነው። ላል ሰፈራችን እንደዚህ ነው። እንክብካቤ ይበዛበታል ምናምን። ስለዚህ አሁን ታክሲ ፈልግ አንተ ሳሩሽ ታደርስ ሲል ለበጎች ይሰማችሁ እንዳንተ ለነገሩ አንዱ በግ አለ አንተስ I got my DJs in the building, baby. Let's work. Come on. Luna. Volume 3, baby. Come on. Yeah. Follow on Instagram at DJ Luna, baby. Let's work. የመጀመሪያው ታክሲ ወርደናል። እላችሁ እንደኔ አይነት ጓደኛ እንዳይኖራችሁ ጥሎኝ ነው ጋቢና ቁጭ አሉ። እኔ ተጣብቤ ስለነበረ ቪዲዮ መቅረጽ አልቻልኩም። ምንም ማድረግ አልችልም እና አሁን የወረድኩበት ሰፈር ራሱ ዳመና ነው። ዲዛምበር አዲስ አበባ ለጠፋችባችሁ
ምን ያህል እንደሰፋ የምታውቁት አዲስ አበባ ማለት ነው። ከአንድ ሰፈር ወደ ሌላ ሰፈር አየሩ ራሱ የተለያየ ሆኗል። አሁን የነበርኩበት ሰፈር ቅድም በጣም ፀሐይ ነበር በጣም። አሁን ያለሁበት ሰፈር ግን በቃ ሊዘንብ ነው፣ እያጉራራ ነው። አሁን ወደ ሌላኛው ታክሲ እንሄዳለን። እስኪ ዛኛው ጋር ከተመቸኝ እቀርጽላችኋለሁ። ግን ወዴት እንደምሄድ እስካሁን አልነገርኳችሁም። ያው በአጭር አማርኛ ቤት ምግብ ስለሌለ ወደ እናት ቤት ነው የምትሄደው። እናት ቤት ትሄድና ትበላለህ። ከዛ የሚቀጥለውን ስራ ነው የምትሰራው ማለት ነው። አንተ የሆነ ልጅ አለ የሰፈር ሪቪው የሚሰራ የታክሲ አይተሃል? ሰው ሶሻል ሚዲያ ላይ ለመቀየር የማያደርገው ነገር የለም። የታክሲ ሪቪው የሚያደርጋለ። ይሄን ራሱ ያርጎታል። ይሄን ሰፈር ልንገራችሁ፣ በዛው ጎሮ ነው። ጎሮ ሰፈራ ታክሲ የለም። አቤት ታክሲዎች ሰባ የስ ታክሲ የለም ተብለናል። ላይ ናቸው እና ለምን እዚህ ጋር እንሂድ? መስቀለኛው ጋር መብራቱ ጋር መገናኛ ነው። በቃ ጀለስም ሄዳለች። ያለመደብኝ ነው ያላችሁ ያለ ታክሲ ያስወሰደኝ። አሁን እንደገና ምን ቦታ ላይ ተቀመጡ ፍቅሬ ለመሆን እርቀኝ ሳትሄጂ ቃሌን የሰማሁትን ጠይቀሽ ተረጂ ፍቅሬ ለመሆን እርቀኝ ሳትሄጂ ቃሌን የሰማሁትን ጠይቀሽ ተረጂ ወደ ሰፈራችን እየገባን ነው። ፋሚሊ ጋር ገብተን ፈውስ ምናምን በላና ከዛ ኤዲት ማድረግ ያለበት ነገር ካለ እናደርጋለን ማለት ነው። ይመቻችሁ። እንደምታዩት የአዲስ አበባ ላይፍ ከአንድ ቦታ ወደ አንድ ቦታ ለመሄድ ቢያንስ 2 ሰዓት ፈጅቷል። ቅድም 4 ሰዓት ከምናምን የወጣ ነው። አሁን ሰፈር 6 ሰዓት ተኩል ነው ምናምን ገብቻለሁ ማለት ነው። መኪና ያስጠላል አባት፣ መኪና ያስጠላል። ሰፈራችን የሀብታም ሰፈር ነው። እኔ የምኖርበት ሰፈር ነው እንጂ ሰፈራችን ያስጠላል። ዝናብ ከዘነበ ብሎግ የመስራት እድላችን በጣም ጠባብ ነው ወጠን ማለት ነው። ካልሆነ ቤት ቁጭ ብለን ኤዲት ምናምን እናደርጋለን። ምንም ማድረግ አይቻልም። እዛ ሲወጣ እንግዲህ አይታችኋል፣ ፀሐይም ነበር ምናምን። አሁን ግን እያከፋ ነው ሰማዩ እና ለማንኛውም ሰብስክራይብ እያደረጋችሁ አዳዲስ ብሎጎችን እለቅላችኋለሁ ማለት ነው። የሰፈር ሰው ደግሞ ያደግኩበት ሰፈር ሲሆን ከባድ፣ ያደጋችሁበት ሰፈር ሲሆን ምናምን ከባድ ነው እንደዚህ ለመስራት ማለት ነው። እና ምን ልላችሁ ፈልጌ ነው በአጭር አማርኛ አንድ ወጣት ዞሮ ስራ የሌለው ሰው ቪዲዮ የሚሰራ ወይም አንድ ቪዲዮ ኤዲተር ወይም ግራፊክስ ዲዛይን በቃ ቭሎግ ብሎ ከወጣ ከራሱ ቤት ወደ እናቱ ቤት ምሳሌ በላ ሄዳል ማለት ነው። አሁን ምሳችንን እንበላለን።